ሰላም ጤና ይስጥልን። ፈጣንና እውነተኛ መረጃዎችን ወደ እናንተ የምናደርስበት የዓለም መድረክ የዩቲዩብ ቻናላችን ነው። ዛሬ በግንቦት 2018 ማብቂያ ላይ የተሰሙ 3 ታላላቅ ሀገራዊ ሰበር መረጃዎችን ይዘንላችሁ ቀርበናል። ታዋቂው ፖለቲከኛ ጃዋር መሐመድ ስለተጠናቀቀው 7ኛው ጠቅላላ ምርጫ የሰጠውን አነጋጋሪ ትችት ምን ይመስላል? የኢትዮጵያ አዲስ ወደብ ድርድርና የህወሓት ወቅታዊ የፖለቲካ እንቅስቃሴስ የት ደረሰ? ዝርዝሩን አሁን እናቀርባለን። ወደ ዜናው ከመግባታችን በፊት ቻናላችንን አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ መጀመሪያው መረጃችን ስናልፍ በቅርቡ የተጠናቀቀውን 7ኛውን የኢትዮጵያ ጠቅላላ ምርጫ አስመልክቶ ታዋቂው የፖለቲካ ተንታኝና መሪ ጃዋር መሐመድ ጠንከር ያለ ትችት ሰንዝሯል። ጃዋር መሐመድ በሰጠው መግለጫ ሀገራዊ የምርጫ ሂደቱ ፍጹም ተአማኒነት የጎደለውና በይስሙላ የቀረበ ምሳሌያዊ ሂደት ነው ሲል ገልጾታል። ምርጫ በኢትዮጵያ ዘንድ ዋጋ እጅግ እንዲረክስ ተደርጓል። ዜጎች ምርጫ ለውጥ ያመጣል ብለው መልሰው እንዲያምኑ ለማድረግ ወደፊት መጠነ ሰፊ ጥረትና ጊዜ ይጠይቃል ሲል አስጠንቅቋል። ይህ በእንዲህ እንዳለ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ 7ኛው ጠቅላላ ምርጫ በስኬት መጠናቀቁን በይፋ መግለጻቸው ይታወቃል። ወደ ቀጣዩ መረጃችን ከመግባታችን በፊት ለቻናላችን አዲስ ከሆኑ አሁኑን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ወደ ቀጣዩ መረጃችን ስንሻገር የኢትዮጵያ የወደብና የባህር በር ባለቤትነት ጥያቄ አዲስ ዲፕሎማሲያዊ ምዕራፍ ላይ መድረሱ ተገልጿል። የኢትዮጵያና የሶማሊያ የውጭ ጉዳይ ሚኒስትሮች በአንካራ በተደረገው ስምምነት መሰረት የቴክኒክ ድርድር ማዕቀፎችን እስከ ሰኔ ወር ለማጠናቀቅ በትኩረት እየሰሩ መሆናቸውን የሶማሊያ የውጭ ጉዳይ ሚኒስትር መሐመድ ኡመር አሊ አስታውቀዋል። ይህ ስምምነት ኢትዮጵያ በሰላማዊ መንገድ የባህር በር ፍላጎቷን እንድታሳካ ትልቅ እድል የሚፈጥር መሆኑን የተገለጸ ሲሆን በአፍሪካ ቀንድ ቀጠናዊ ትስስርንና የኢኮኖሚ እድገትን እንደሚያፋጥን የዘርፉ ባለሙያዎች እያመለከቱ ይገኛሉ። በመጨረሻም በትግራይ ክልል ከፕሪቶሪያው የሰላም ስምምነት ማግስት የህወሓት ወይም ቲፒኤልኤፍ ውስጥ የፖለቲካ መልሶ ማደራጀትና በቀጠናው ያለውን የሰላም ስምምነት አፈጻጸም ሂደት አሁንም የበርካታ የፖለቲካ ተንታኞች ትኩረት ሆኖ ቀጥሏል። ድርጅቱ ከሰላም ስምምነቱ በኋላ ራሱን እንደ አዲስ ህጋዊ ፓርቲ በማደራጀት በክልሉ ዘላቂ ሰላምና መልሶ ግንባታ ላይ ትኩረት አድርጎ እንደሚሰራ ቢገልጽም የተኩስ አቁም ስምምነቱን እንደ ፖለቲካ መሳሪያ የመጠቀም ዝንባሌዎችን መታየታቸውን በምሁራን ዘንድ የተለያዩ አመለካከቶችን እያስነሳ ይገኛል። ክብራትና ክብራን ስለ ሀገራችን የወቅቱ የፖለቲካ ሁኔታ የነበሩ መረጃዎች እነዚህ ነበሩ። ጃዋር መሐመድ ስለ ምርጫው በሰጠው አስተያየት ላይ ያላችሁን ሀሳብ ከታች ባለው ኮሜንት ላይ አስቀምጡልን። በየቀኑ ፈጣንና እውነተኛ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረጉ እንዳይረሱ። ቪዲዮን ከወደዱት ላይክ ያርጉ። ሰላም ቆዩ።